ሰላም ጤና ይስጥልን። የተከበራችሁ የኢትዮ አውታር ተመልካቾቻችን እንደምን ሰንብታችኋል? በመጀመሪያ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እንላለን። በዓሉ የምትወዱትን የሚገባችሁን ነገር ሁሉ የምታገኙበት ይሁንላችሁ ዘንድ ከልብ እንመኛለን። ይሁን እንጂ የዘንድሮ በዓል እንዳምናው ሁሉ ሳይሻል አንገትን የሚያስደፋ የኑሮ ውድነት ባልተቋረጠ ጦርነት በሰቀቀን ውስጥ ለሚኖር ሕዝብ ደርሷል። በዚህ የሀገሪቱ መልክ በሀዘንና በትካዜ በሚማቀቅበት ወቅት የወቅቱ አገዛዝ ሃይማኖታዊ በዓላትን፣ ሃይማኖት መሪዎችን መሰል አካላትን ለፖለቲካ ፍጆታና ለጦርነት ፕሮፓጋንዳ መገልገያ ማድረጉን ቀጥሎበታል። በዚህ ተግባር ውስጥ ልክ እንደ አንዳንድ የኦርቶዶክስ ጳጳሳትና እንደ አሸን እንደፈሉት ፓስተሮች ሁሉ የእስልምና ሃይማኖታዊ ሊቃንም አገዛዝን የሚያወድሱ መግለጫዎችን ይዘው ብቅ ብቅ እያሉ ነው። ኡስታዝ ያሲን ኑሩ ያልተቋረጠ የብልጽግና መወደስ እስከሚያቀርቡ ሰዎች መካከል አንዱ ሆነው ተገኝተዋል። ሰሞኑን ታዋቂው ድምፃዊ ቴዲ አፍሮን አውግዘዋል። እንደ ብልጽግና ካድሬ ተደመሩ፣ ተስፋ ተቁርጡ እያሉ በመቀስቀስ በትችት መድረክ ላይ ቢገኙም ይህ ተግባራቸው ግን ላለፉት 8 ዓመታት የቀጠለ መሆኑን ይናገራል። ለሕዝብ የሚጸልዩና የሀገሪቱ ቀውስ የሚያስጨንቃቸው የእስልምና ሃይማኖት አባቶች በድፍረት እውነትን ሲናገሩ የመደመጣቸው ያህል አንዱን ኡስታዝ ያሲን ያሉት ደግሞ አገዛዙን ለማወደስና ለመከላከል ከፊት እየመጡ ነው። አገዛዙ እንዲህ ያሉ ሰዎችን ከመገልገል ባለፈ ሃይማኖትን ከፖለቲካ ጋር ቀይጦ ማራገቡን ዋና ዋና መመሪያው አድርጎታል። በዚህ በዓለም ምክንያት በማድረግ ነቢዩ ኢብራሂም ልጃቸውን ለመስዋዕትነት ያቀረቡበትን ታሪክ በመጥቀስ ጠቅላዩ ሚኒስትር አብይ አህመድ የእኔ ፈተና ከነቢዩ ኢብራሂም ይበልጣል የሚል ይዘት ያለው መልእክት አስተላልፈዋል። ጠቅላይ ሚኒስትር ባስተላለፉት መልእክት የሚወዱትን ነገር ሳይቀር ለመስዋዕት ዝግጁ የሆኑ ዜጎች ሲበዙ ሀገር ትበረታለች በማለት የኢትዮጵያ ሕዝብ ልጆችን ለመስዋዕትነት እንዲሰጣቸው ጥሪ አቅርበዋል። ይሁን እንጂ ትችታቸውን እንደሚሉት ከጠቅላይ ሚኒስትር መልእክት ጀርባ እያንዳንዱ ነገር ውስጥ ሞት እንጂ ሕይወት አይታይም። ለሰማያዊ መንግስት ሲባል አንድ ልጅ ለእርድ የቀረበበትን ታሪክ ለምድራዊ ስልጣንና ለጦረኛ ፖሊስ ማጣቀሻ እያደረጉት ይገኛሉ። ህልማቸውን ለማሳካት በሚሊዮኖች የሚቆጠሩ ኢትዮጵያውያን በጦርነት እንደሚማገዱ ሲያደርጉ ፈጣሪ በነቢዩ እስማኤል ፈንታ ያዘጋጀውን በግ መሰል ተለዋጭ የሰላም መንገድ ግን አገዛዙ አላዘጋጀም። ባለፉት ሳምንት የስልጣን ዓመታት አገዛዙ ለየትኛውም ህዝብ ሃይማኖትና ቡድን አክብሮትና ርኅራኄ እንዳለው አሳይቶ አያውቅም። ይልቁኑ እስልምና እንደ ብልጽግና እንቅፋት፣ የሙስሊሞች ቁጥጥር መብዛት ደግሞ እንደ ስጋት እንደሚመለከቱት እንደ አማካሪዎች ዳንኤል ክብረት ያሉ ግለሰቦች ጥላቻን በሰነድ ጭምር ሲያጽፉና ሲያሰራጩ ቆይተዋል። በመስጊዶችና በአማኞች ላይ የደረሱ ጥቃቶች ጠቅላይ ሚኒስትር አንዳንድ የአረብ ቃላቶችን ጣል በማድረግ ለእስልምና የሚቆረቆሩ መስለው ለመታየት ቢጥሩም በተግባር ግን መንግስታቸው በሀገር ውስጥ መስጊዶች ሲፈርሱና ሲቃጠሉ ቆሞ ተመልክቷል። ይህን የጠየቁ ሙስሊሞች እንዲገደሉ ተደርጓል። ከሞጣ እስከ ሸገር፣ ከጎንደር እስከ ወራቤ፣ ከአልጀሻ እስከ ነጅጋ ባለፉት ዓመታት የተፈጸሙት ድርጊቶች ለዚህ ማሳያ ናቸው። ጠቅላይ ሚኒስትር ቀደም ሲል ባደረጉት የአደባባይ ንግግር በመካከለኛው የምስራቅ፣ በአልጀዚራ፣ በየመን፣ በግብፅ አሁን እያጋጠመ ያለውን ውድመት ሁሉ እያፈረሰ ያለው እስላም ራሱ ነው በማለት እስልምናን ከማፍረስ ጋር አያይዘውት ነበር። በዚህ መንግስት እስር ሙስሊም ማህበረሰቡ ከመከራ አልዳንም፣ ተገድሏል፣ ተፈናቅሏል፣ ማምለኪያ ስፍራዎች ወድመዋል። ልክ እንደ ሲኖዶስ ሁሉ ሙጁሊሱም በዚህ መንግስት እጅ እንዲዳከምና በሀገሩ ጉዳይ ባይተዋር እንዲሆን ተደርጓል። በተለይ በረመዳን ወር በሸገር ከተማ ውስጥ ሙስሊም ማህበረሰቡ በገዛ ገንዘቡ የገነባቸው መስጊዶች ያለምንም ውይይት በዶዘር እንዲፈርሱ ተደርገዋል። ይህንን የመስጊዶች መፍረስ ተቃውሞም ድምጻቸውን ለማሰማት በአዲስ አበባ አንዋርና ቢሌላ መስጊዶች እንዲሁም በመስቀል አደባባይ ኢድ 3 ላይ የተሰበሰቡ ምዕመናን ላይ ጥይትና አስለቃሽ ጭስ በመተኮስ ግድያና እስራት ተፈጽሞባቸዋል። የህዝብ ድምፅ የሆኑት የሃይማኖት አባቶችና የታሪክ እውነት። በአንጻሩ ግን እስልምና ከበዳዮች ወገን መቆምን የሚጸየፍና የህዝብን ስቃይ ለመናገር የማይፈሩ አባቶችን ያፈራ ምረት ነው። እነዚህ እውነተኛ አባቶች አላህ በቃላት በስልጣንና በምዕራፍ የሚሸነግል አይደለም በማለት ገዢዎችን ይገስጻሉ። በአሁኑ ወቅት ህዝብ የቤት ኪራይ አጥቶ ወንዶች በየመስጊዱ ቆመው የሚለምኑበት አስከፊ ተጨባጭ ላይ መድረሱን በድፍረት ይናገራሉ። እንዲሁም በየገዳማቱ ገብተው ንጹሃን ዜጎችን፣ ሴቶችን፣ ወንዶችን የሚጨፈጭፉ አካላት ወላሂ ተዋርደዋል በማለት ያወግዛሉ። ኢትዮጵያ ውስጥ የሃይማኖት ልዩነት በሀገሪቱ አትታወቅም። ቤተክርስቲያን ሲሰራ ሙስሊም ያግዛል፣ መስጊድ ሲሰራ ክርስቲያኑ በጉልበቱ በገንዘቡ ይረዳል። እንዲያውም በጎጆም ሎሞ በተባለች ከተማ መስጊድ ሲመረቅ የቅድስት ማርያም ቤተክርስቲያን
በገንዘብ እንደረዳች የተመሰከረበት ታሪክ አለ። የሀገራችን ህዝብ መልካም ጠባይ ያለው የሚከባበርና የሚዋሃድ ንጹህ ህዝብ ነው። ታዲያ የፖለቲካና የአስተዳደር ሰዎች ከለውጡ ወዲህ መርዝ በመርጨት ህዝቡን ከህዝብ አማኝን ከአማኝ ጋር ለማጋጨት እየተጉ ይገኛሉ። የባለስልጣናቱ ትወና። ይህ ታሪክ ማጠቃለያ። አገዛዙ የነበረው ነፃ ሙጅሊስና አንደበተ ርቱዕ የነበሩት ተቀዳሚ ሙፍቲ ዑመር እንድሪስ በጉልበት ፈንቅሎ ለራሱ የጦርነት ፖሊስ ማስፈጸም የሚሆኑትን አባላት በሙጅሊሱ ላይ አስቆማል። ጠቅላይ ሚኒስትር ራሳቸውን ልዩ ልዩ ገጸ ባህሪ እንደሚጫወቱ ንቁ ተዋናይ በየመድረኩ ይቀያየራሉ። በሙስሊሞች ፊት ቀርበው ከተባበሩት አረብ ኤሚሬት ጋር ስንዋይ እናንተ ዲን ጠፍቶባችኋል፣ እኛ አረበኛ ተምረን ልናስተምራችሁ ነው የምንመጣው አልኩት በማለት ለኢትዮጵያ ሙስሊሞች ያላቸውን ክፉ እይታና ንቃት አንጸባርቀዋል። በሌላ በኩል ደግሞ የኖቤል ሽልማት ሲቀበሉ ከሰላም አባትና ከኦርቶዶክስ እናት ተወለድኩ በማለት ለገበያና ለፖለቲካ ፍጆታ ሲጠቀሙበት ቆይተዋል። ባለስልጣናቱ ግጭትን በመቀስቀስ ስልጣን ለማራዘም የጦር መሳሪያ እርዳታ ለማግኘትና የፈጸሙትን የዘር ማጥፋት ወንጀል ለመሸፈን ሃይማኖትን እንደ መጫወቻ ካርታ እየተጠቀሙበት ይገኛሉ። አሁን ደግሞ ህዝቡ ላይ እንደ በግ እንደ ሲዋ ጥሪ እያቀረቡ ነው። የተከበራችሁ ተመልካቾቻችን እንዲህ ያሉ ራሳቸውን እንደየሁኔታውና እንደየወቅቱ እየቀያየሩ ያሉ ገዢዎች ክፉ ፍላጎት አሸንፎ ማህበራዊ ህብረቱን መልሶና አጠናክሮ ህጋዊ አንድነትን ማስጠበቅ የዘመኑ ትውልድ ታሪካዊ ኃላፊነት ይሆናል። እያልን ዘገባችን በዚሁ አበቃን። ለሀገራችን ሰላም እየተመኘን የኢትዮ አውታር የዜና ተከታታዮቻችን ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ሰላም ያገናኘን።